ሰላም እንዴት ናችሁ? እንኳን በደህና መጣችሁ ወደዚህ ቻናል። ሚስጥር እባላለሁ። ዛሬ እንግዲህ ስለ ኮምፈርት ዞን ላወራችሁ ነው የመጣሁት። በዚህ ቻናል ላይ የመጀመሪያ ቪዲዮ ነው። ፎር the first time እንግዲህ ዩቲዩብ ቪዲዮ እንደዚህ ዋን ቱ ዋን ቁጭ ብዬ ለዩቲዩብ ቻናል ስከፍት የመጀመሪያ ቪዲዮዬ ነው። እናም በዩቲዩብ ቻናል እንግዲህ ትልቅ ዩቲዩበር እንደመሆን አምናለሁ። ከፈጣሪ ጋር ትልቅ ዩቲዩበር ሆኜ በፐርሰናል ዴቨሎፕመንት ላይ የተለያዩ ስልጠናዎችን ለብዙ ሺህ ሰዎች እንደምሰጥ ሰክሰስፉል ዩቲዩበር እንደመሆን አምናለሁ። ለሱ ደግሞ የዛሬ የመጀመሪያ ቀኔ ነው። እጅግ በርካታ ሰዎች እንደዚህ የኔን ስልጠናዎች ወስደው አሃ ሞመንቶችን ህይወታቸው ላይ አግኝተው ትልልቅ ነገሮችን እንደሚቀይሩ አምናለሁ። ለሱም ደግሞ ዛሬ የመጀመሪያ ቀኔ ነው። እናም ኮምፈርት ላይ ነበርኩኝ፣ ምቾት ላይ ነበርኩኝ። አይናው ላይክ ስኬታማ ለመሆን ከኮምፈርት ዞናችን መውጣት እንዳለብን አምናለሁ። ምክንያቱም ኮምፈርት ዞን ላይ ምንም አይነት ስኬት የለም። ኮምፈርት ዞን ላይ ምንም አይነት እድገት የለም። በጣም ትልቅ ኮምፈርት ዞን ላይ ነበር ያለሁት እና ዛሬ ራሴን እስቲ ቻሌንጅ ላድርገውና ከኮምፈርት ዞን ወጥቼ እዚህ ጋር ቁጭ ብዬ ይሄን ቪዲዮ ስቀርጽ ምንም ምቾት እየተሰማኝ አይደለም። ነገር ግን I'm doing this anyway እና እናንተም ይሄን ቪዲዮ እያያችሁ ያላችሁ አሁን ላይ ኮምፈርት ላይ ካላችሁ የሆነ ነገር ማድረግ እየፈለጋችሁ ነገር ግን ቆይ ላስተካክለውና ቆይ እንዲሆንና እያላችሁ ከሆነ ይሄ እንግዲህ ሳይናችሁ ነው። ይሄ እንግዲህ ምልክት ነው ለእናንተ ከኮምፈርት ዞናችሁ ወጥታችሁ እያሰባችሁ ያላችሁትን ግን እያስፈራችሁ ያለውን ነገር እንድታደርጉት ይሄን ቪዲዮ ካያችሁ እንግዲህ it's a sign, so just go do it ነው የምላችሁ። ዛሬ ከኔ ጋር ስለ የምቾት ቀጠና ምንድነው ከሚለው ነው የማወራውና ሁልጊዜም የሆነ በብል ውስጥ ነን አይደል? የሆነ ምቾት ውስጥ ነን። ቀላል ነገሮችን ማድረግ እንወዳለን፣ ከባድ ነገሮችን ማድረግ አንወድም። እና ሁልጊዜም ቀላል ነገሮችን ነው የምንመርጠው ምቾት የሚሰጡንን። ነገር ግን ብዙ ባዩዋቸው ቪዲዮዎች፣ በሰርኳቸው ትሬኒንጎች፣ ባነበብኳቸው መጽሐፎች መሰረት ትልቅ እድገት ያለው በህይወታችን ላይ እድገት የሚኖረው ከባድ ነገር በማድረግ የሚያስፈራንን የሚያስጠላንን ነገር በማድረግ ነው። ለዚህም ደግሞ እንግዲህ የምነግራችሁ it's my point of view ሼር የማደርጋችሁ የኔን point of view ነው። እንግዲህ for the last 5 years ላለፉት 5 ዓመታት ግራጁዌት ካደረግኩ ኦልሞስት 5 ዓመት ወይ አርኪቴክቸር ዩኒቨርሲቲ በአርኪቴክቸር ዲግሪ ያለኝ ከተመረኩ በኋላ ብዙ ነገሮችን ኤክስፕሎር አድርጌያለሁ፣ ብዙ ነገሮችን ተምሬያለሁ። እና በዚህ 5 ዓመት ውስጥ ከተማርኳቸው ውስጥ አንደርስታንድ ያደረግኳቸውን እኔ ይሆናሉ ብዬ ያሰብኳቸውን ነገሮች ወይ ደግሞ ከኔ ፐርስፔክቲቭ ፖይንት ኦፍ ቪው ነው ሼር ማደርጋችሁና ቀላል ነገሮችን ባደረገን ቁጥር ቀላል ሪዛልት ነው የምናገኘው። ከባድ ነገሮችን ስናደርግ ደግሞ ከባድ ሪዛልት ነው የምናገኘው። ማለትም ለምሳሌ አካዳሚካሊ ብናየው ከአንደኛ ክፍል ወደ ሁለተኛ ክፍል ስናልፍና ከ8ኛ ክፍል ወደ 9ኛ ክፍል ስናልፍ ያለው ፈተና አለ አይደለ? ፈተናው እኩል አይደለም። ክላሱ ባደገ ቁጥር ደረጃችን ከፍ ባለ ቁጥር በዛው ልክ ፈተናውም ቻሌንጁም በዛው ልክ ከፍ ይላል። በህይወታችን ላይ ኮምፈርት ላይ ስንሆን ቀላል ነገሮችን ስናደርግ የምቾት ቀጠና ላይ ስንሆን በዛው ልክ እኛም ያሰብናቸው ቦታዎች ላይ እንደርስ እንችላለን። ነገር ግን the more pressure በኖረ ቁጥር the more የሚያስፈሩ ነገሮች the more ከባድ ነገሮችን ፌስ ስናደርግ በዛው ልክ ደግሞ ሪዋርዱም ትልቅ ነው። በዛው ልክ ትልቅ ነገሮች በህይወታችን ላይ ማግኘት እንችላለን። ምክንያቱም ውጤቱ በፈተናው ልክ ነው ደስ የሚል አባባል ሰምቻለሁና ውጤቱ ሪዛልቱ በፈተናው ልክ ነው something like that። እኔም እንግዲህ ዛሬ እያስፈራኝ ውስጤ በጣም ብዙ ሪዝኖችን እየደረደረልኝ ነው። ቆይ ይሄ ይስተካከል፣ ካሜራሽ ልክ አይደለም፣ the outfit, the room, the voice አሁን ላይ ያለበት the quality, everything perfect ይሁን፣ ቆይ አይፎን ግዢ፣ ቆይ እንደዚህ አድርጊ፣ ቆይ ቆንጆ ሩም ይኖርሽ የሚል ብዙ ሪዝኖች ማይንዴ ላይ እየደረደረልኝ ነበር። ነገር ግን አልሰማህም። ዛሬ I have to challenge myself ብዬ እንግዲህ ራሴን ቻሌንጅ አድርጌ እዚህ ጋር ቁጭ ብዬ እያወራሁላችሁ ነው ማለት ነው። ራሴን አፕሪሺየት ለማድረግ ፈልጋለሁ ከኮምፈርት ዞኔ ስለወጣው። ልክ እንደዚህ የሚያስፈሩንን ነገሮች ለማድረግ ኤቭሪዴይ በዲሲፕሊን ማድረግ ያለብንን ነገሮች እያስጠላን እየደበረንም ቢሆን ማድረግ ነውና ሁላችንም ምን ለማለት ነው የምፈልገው ከኮምፈርት ዞናችን እንውጣ። ይሄ ውስጣችን ካለው በብል እንውጣና እንደውም ስለ ኮምፈርት ዞን ሳወራ እንዳልኳችሁ ለዚህ ለ5 ዓመታቶች ውስጥ ኤክስፕሎር ካደረኳቸው ካየዋቸው ውስጥ በደንብ ኢንስፓየር የሚያደርገኝ I think you can win የሚል መጽሐፍ ላይ መሰለኝ
ካልተሳሳትኩ እዛ በሆነ በቦክስ ውስጥ በአጥር ነገር ውስጥ እዛ ውስጥ ከብቶች ይሄ በሬ ላሞች እዛ ውስጥ ያድጋሉና ከዛ በዛ በአራት ማዕዘን አጥሯ ውስጥ ኤሌክትሪክ አለው። ከዛ ማለፍ አይችልም። በዛች በአራት ማዕዘን ውስጥ ነው እነዛ እንስሳዎች ያደጉትና ከዛ ካደጉ በኋላ ኦልሞስት የሆነ ሌቭል ላይ ሲደርሱ የአጥር ተነሳ። ከዛ ሌሎችም እንደልባቸው ያደጉ ደግሞ ከብቶች እዛ ቀላቀሏቸው ከነሱ ጋር። ከዛ እነዚህ እዛ ውስጥ ታጥረው ያደጉት ከዛች ከቦክሷ ከአጥሮ ያወጡ። ምክንያቱም ከልጅነታቸው ጀምሮ እዛች አጥር ውስጥ ብቻ እንዲኖሩ ተደርገው ያው ኤሌክትሪክ ስላለ እንደዛ ስላደጉ ከዛ ውስጥ መውጣት ይፈራሉ። ለምን ወደዛ ከተጠጋን ኤሌክትሪክ ይዘናል ብለው ስለሚፈሩ ማለት ነው። ከሌላ ቦታ ደግሞ የመጡት ያልፋሉና ምንድነው ያሉ ያው እንግዲህ ከሌላ ቦታ ደግሞ የመጡት ያልፋሉና እዚህ ጋር ምን ልላችሁ ፈልጌ ነው እኛም አሁን በህይወታችን ላይ የሆነ ኮምፎርት ዞን ውስጥ ነን። የሆነ እንደዚህ ነው ተብለን ከቤተሰብ ከትምህርት ቤት ከሶሳይቲ ተነግሮን ያደግናቸው ነገሮች አሉና በቃ እኛ ይሄን ነው የምችለው፣ ይሄን ነው ማደርገው፣ ይሄ ለኔ አይገባኝም ኦር ደግሞ ይሄ ዲዘርቭ አያደርገኝም ብለን ውስጣችን ፕሮግራም የተደረግናቸው ሜንታሊቲዎች አሉ፣ አስተሳሰቦች አሉና እቺ ቦክሷን ካነሳናት ከዚች ከቦክሱ አሁን እነሱ ከዛ ቦክስ ቢወጡ ብዙ ነገር ኤክስፒሪየንስ ማድረግ ይችላሉ አይደል? እኛም ደግሞ ውስጣችን ያለው የኮምፎርት ፕሮግራም የተደረገብን አልችልም፣ አይሆንም፣ አይሳካልኝም ከሚለው ሐሳባችን ወይ ደግሞ የአእምሮ አጥራችን ወተን ዛሬ ይሄ የሚያስፈሩን ከቦክሱ አንድ ስቴፕ ወጣ ብለን የሚያስፈሩን ነገሮች ማድረግ እንደ አክሽን ፕላን ብንወስደው ከኮምፎርት ዞናችን ብንወጣ የሆነ ፕሮግረስ ላይፍ ላይ ይመጣል። የሆነ እኛ ሄደን ብንተገብረው ልንሞላው የምንችለው ቮይድ ይኖራል። ግልጽ ነው። የሆነ እኛ ብናደርገው እኛ ብንሰራው የሆነ እኛን የጠበቀ ያለ ነገር አንዳንዴ ላይፍ ላይ እኛ በመስለፋችን ምክንያት የሆነ ሰው እየተጎዳ ነው። ዛሬ እኔ እዚህ ጋር ኢንስፓየርድ ሆኜ ከኮምፎርት ዞን ወጥቼ ይሄንን ነገር በመናገሬ ምናልባት አንድ ሰው ይሄንን ቪዲዮ ሰምቶ ኢንስፓየርድ ሆኖ ከኮምፎርት ዞን ወጥቶ የሆነ ነገር ተግብሮ ኢትዮጵያን ወይ ዓለምን ተጽዕኖ ሊፈጥር ይችላል ፕሮባብሊ። ሶ እኛም ደግሞ ዛሬ ከሐሳብ እስረኝነት ወጥተን ተነስተን ማድረግ ያለብን ነገር ከፍርሃታችን ከፊራችን ከኮምፎርት ዞናችን ወጥተን ብንተገብረው ምናልባትም የሆነን ሰው ህይወት የሆነ ቦታ ልንቀይር እንችላለን። እኛ በመበርታታችን ምክንያት የሆነን ሰው ብሌሲንግ ፈጣሪ በእኛ በኩል ሊሰጣቸው ይችላልና ዛሬ እንግዲህ ይህን ኮንሰፕት ነው ሼር ማድረግ የምፈልገው። stay out of your comfort zone። በምቾት ውስጥ እድገት የለም፣ በምቾት ውስጥ ፕሮግረስ የለም። አሁን ካለንበት የምቾት ቀጠና በመውጣት የሚያስፈሩን ነገሮች ይከብዳሉ ብለን የምናስባቸውን ነገሮች ደፍረን ተግብረን እንግዲህ ህይወታችን ላይ ምናልባትም ዛሬ ይሄን ቪዲዮ አይተህ ወይም ደግሞ አይተሽ የሆነ ማድረግ ያለብን አክሽን ውስጥ ገብተን ትልቅ ላይፍ ላይ ለውጦችን ልናመጣ እንችላለን እና ይሄን ቪዲዮ አይታችሁ ተግብራችሁ በህይወታችሁ ላይ ለውጦችን ያመጣችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ ኤኒታይም ሜንሽን አድርጉኝ ወይ ደግሞ አሳውቁኝ። ዛሬ ከኔ ጋር የነበረን ቆይታ ይሄን ይመስላል። እንግዲህ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ እና የኖቲፊኬሽን በተኗን በመጫን እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮን እስክንገናኝ መልካም ጊዜ